በዚህ ወቅት ብዙ ሰዎች ስለ ቤዛነት እንዲህና እንዲያ ብለው ሲያወሩ ስለ ነገሩ በሚገባ ባለመረዳት ግራ በመጋባት ውስጥ ያሉ እንደሚኖሩ አልጠራጠርም። ምናልባት አንተ ራስህ ይህንን በሚገባ ለመረዳት የፈለግክ ይሆናል። እንግዲያውስ ጥቂት ደቂቃዎችን በመታገስ ይህንን ቪዲዮ እንድትመለከት ጋበዝኩ። ሰላም በዓለም ዙሪያ ሆናችሁ ሄቨን አርሚን የምትከታተሉ ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እንግዲህ በዛሬ ቪዲዮ ስለ ቤዛነት መጽሐፍ ቅዱስ ምን እንደሚል እንመለከታለን። መልካም ቆይታ። በተለያዩ ነገሮች የተለያዩ አመለካከቶች ሊኖሩን ይችላሉ። ይህም በሃይማኖት አስተምሮትና በልማድ ካዳበርነው ዕውቀት የመነጨ ሊሆን ይችላል። በዚህ መካከል እውነትን ማወቅ የሚፈልጉ ሰዎች ተስፋዬ ምን ይሆን፣ በምንስ እውነትን ልወቅ ሊሉ ይችላሉ። ለዚህ ትልቁ የምስራች እግዚአብሔር እርሱንና ፈቃዱ እንድናውቅ የሰጠን ትልቁ ነገር መጽሐፍ ቅዱስ መሆኑ ነው። እውነትን ማወቅ የሚፈልግ ሁሉ መሮጥ የሚገባው ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለ ቤዛ ምን ያስተምረናል? በእርግጥ በዚህ ጉዳይ ላይ አንዳች የሚያከራክርና ግራ የሚያጋባ ነገር የለውም። ለመማር ለተዘጋጀ ሰው እጅግ ግልጽ በሆነ መንገድ ያስረዳናል። በብሉይ ኪዳን ቤዛ የሚለው ቃል በተለያዩ መንገዶች አገልግሎት ላይ ውሏል። ምን የተለያዩ መንገዶች ቢኖሩትም መርሆቹ ተመሳሳይ ስለሆኑ በእነዚህ መርሆች ላይ ተመስርተን መጽሐፍ ቅዱሳዊ ትርጉም እንሰጣለን። በግብፅ ምድር በባርነት ለነበሩ እስራኤላውያን እግዚአብሔር በሙሴ አማካይነት አንድ ታላቅ የምስራች ተናገራቸው። ይህንንም በዘጸአት ምዕራፍ 6 ከቁጥር 6 ላይ እናገኛለን። እንዲህ አላቸው፣ ስለዚህ ለእስራኤላውያን እንዲህ በላቸው፣ እኔ እግዚአብሔር ያህዌ ነኝ። ከግብፃውያን ቀንበር አወጣችኋለሁ፣ ለእነርሱ ባሪያ ከመሆን ነፃ አወጣችኋለሁ፣ በተዘረጋች ክንድና በታላቅ ፍርድ እበዣችኋለሁ ይላል በአዲሱ መደበኛ ትርጉም ወይም ቀለል ባለ አማርኛ። በዚህ ክፍል ውስጥ እንደምናየው በ1954 እትም ላይ አድናችኋለሁ ተብሎ የተተረጎመውን በአዲሱ መደበኛ ትርጉም ወይም በእንግሊዝኛ ትርጉሞች ካያችሁ ስለ መበጀት የሚናገር ነው። እንዲሁም ይህንን በማስታወስ በዘጸአት ምዕራፍ 15 ከቁጥር 13 ላይ ሙሴና አብሮት የነበሩ እንደዚህ ብሎ ዘመሩ፣ በቸርነትህ የተበጀሃቸውን ሕዝብህን መራ፣ በኃይልህ ወደ ቅዱስ ማደሪያ አገባሃቸው። ከምን ተበጃቸው ከተባለ ከባርነት እንደሆነ ግልጽ ነው። እንዲሁም በዘጸአት ምዕራፍ 30 ከቁጥር 12 ላይ እግዚአብሔር ሙሴን እንዲህ አለው፣ አንተ የእስራኤልን ልጆች ቁጥር ተቀብለ በቆጠርሃቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። ሕዝብን መቁጠር በእግዚአብሔር ፊት በደል እንደሆነ በሁለተኛ ሳሙኤል ከቁጥር 24 ላይ ዳዊት ሕዝቡን ከቆጠረ በኋላ መቅሰፍት በምድሪቱ ላይ መምጣቱን ስንመለከት እንረዳለን። ምክንያቱም መሪዎች ከእግዚአብሔር የሕዝብን ብዛትና የወታደርን ብዛት እንዲመኩ የሚያደርግ በደል ስለሆነ ነው። ይሁን እንጂ ሙሴ ሕዝቡን ሲቆጥር መቅሰፍት በምድር መጥቶ ሕዝቡ እንዳይሞት እያንዳንዱ ሰው ቤዛ መስጠት እንዳለበት ይናገራል። ስለዚህ አንድ አይሁድ ከመቅሰፍት ለማምለጥ ቤዛን ለእግዚአብሔር ይከፍላል። ይህም ከመቅሰፍት እንዲድን ምክንያት ይሆነዋል። በዚህ ውስጥ ልክ አስቀድመን እንዳየነው ቤዛ ከባርነት ለመውጣት እንዳስፈለጋቸው፣ በዚህ ደግሞ ከመቅሰፍት ለመዳን አስፈለጋቸው። ቤዛው የተከፈለው ገንዘብ ነበረ። ቤዛ ከዚህም አልፎ አስቀድሞ የራስ የነበረን ከኋላ ግን በተለያዩ ምክንያቶች ሌላ ሰው እጅ ላይ ያለን ንብረት መልሶ የራስ ለማድረግ የሚከፈል ገንዘብን አመልክቷል። በዘሌዋውያን ምዕራፍ 25 ከቁጥር 25 ላይ ወንድምህ ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ ወንድሙ የሸጠውን ይበጀዋል ይላል። እንዲሁም አንድ ሰው ደህይቶ ራሱን ለባርነት ቢሸጥ ለማስለቀቅ የሚከፈል ክፍያን አመልክቷል። በዘጸአት ምዕራፍ 25 ከቁጥር 47 እስከ 48 እንደዚህ ይላል፣ በአንተም ዘንድ የሚኖር መጻተኛ ወይም እንግዳ ሀብታም ቢሆን ወንድምህም በእርሱ አጠገብ ቢደኸይ ራሱን ለመጻተኛ ወይም ለእንግዳ ወይም ለወገኖቹ ዘር ቢሸጥ ከተሸጠ በኋላ መበጀት ይችላል፣ ከወንድሞቹ አንዱ ይበጀው ይላል። እነዚህና መሰል ምሳሌዎችን ስናይ እዚህ ውስጥ ያሉ መርሆችን መረዳት እንችላለን። የመበጀት ዓላማ የተወሰደን፣ የተሸጠን ወይም በባርነት ውስጥ የተገዛን ነገር ማስመለስ ነው። ቤዛ ካለ ነፃ መውጣት አለ። ይሁን እንጂ
እንዲሁ አይመለስም። የሚመለሰው ግለሰቡ ራሱ ወይም ዘመዶቹ ለዛ ነገር የሚመጠን ክፍያ ሲከፍሉ ነው። ስለዚህ ቤዛ ማለት ያንን ነገር መልሶ ለማስገኘት የሚከፈለው ክፍያ ነው። በዚህ ውስጥ አንዱ አስገራሚ ነገር ይህንን ማድረግ የሚችለው ራሱ ወይም የቅርብ ዘመዱ ብቻ መሆኑ ነው። ራሱ ያልቻለና የቀረበ ዘመድ የሌለው ይህንን ዕድል ማግኘት አይችልም። ይህንንም ከመጽሐፈ ሩት ምዕራፍ 2 ከቁጥር 20 ላይ ማየት እንችላለን። አስቀድመን እንዳየነው ከመቅሰፍትና ከባርነት ለማምለጥ ሊከፈል የሚችል ቤዛ ቢኖርም ሊገኝ የማይችል ቤዛ በመኖሩ መጽሐፍ ቅዱስ እንዲህ ይላል። ይህንንም መዝሙረ ዳዊት ምዕራፍ 49 ከቁጥር 7 እስከ 8 በአዲሱ መደበኛ ወይም ቀለል ባለ አማርኛ እንደዚህ ማንበብ እንችላለን። የሌላውን ሕይወት መበጀት የሚችል ሰው ወይም ለእግዚአብሔር ወጆ የሚከፍልለት ማንም የለም። የነፍስ ቤዛ ውድ ነውና በቂ ዋጋም ከቶ ሊገኝለት አይችልም። እንዲሁም ጌታችን ኢየሱስ ክርስቶስ በማቴዎስ 16 ከቁጥር 26 ላይ እንዲህ ብሎ ነበር፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል ብሏል። በእነዚህ ሁለት ክፍሎች በቀላሉ እንደምንረዳው ገንዘብ እና ሰው ወይም በዚህ ዓለም ያለ የትኛውም ነገር ቤዛ ሆኖ ለሰው መከፈል የማይችል መሆኑን ነው። ይህንን ዳዊትም ሆነ ጌታችን በሚናገሩበት ጊዜ ሁሉ ባሮች በገንዘብ ቤዛ ይለቀቃሉ፣ ርስትም ሆነ ሌላ ነገር በቤዛ ነፃ ይደረጋል። ነገር ግን ሰውን ከዘላለም ፍርድ ለማዳን የሚከፈል ክፍያ ፈጽሞ ሊገኝ አይችልም። አሁን ለሰው ሁሉ የሚያስፈልገው ይህ ነው። ጌታችን ይህንን እንዲህ ብሎ አስረድቷል። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያ ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል ዮሐንስ ወንጌል ምዕራፍ 8 ከ34 እስከ 36። ጌታን ወደ ምድር ያመጣው ትልቁ ጉዳይ እነዚያ ከግብፅ ባርነት የበግ ጠቦት ቤዛ ሆኖላቸው የወጡት እስራኤልም ሆነ መላ ዓለሙ የኃጢአት ባሪያ መሆኑ ነው። ከዚህ ባርነት ለመውጣት የሚከፈለው አይነት ቤዛ ፈጽሞ ከሰዎች መካከል ሆነ በዚህ ዓለም ባለጠግነት አይገኝም። ከባርነት ለመውጣት ቤዛ የግድ ያስፈልጋል። ጌታ ራሱ ነፃ የሚያወጣው እርሱ እንደሆነ ይናገራል። በራሱ አንደበት ጌታ በማርቆስ 10 ከቁጥር 45 ላይ እንዲህ አለ፣ እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ፈጣሪና መለኮት የሆነው እግዚአብሔር ወልድ ሥጋ ሆኖ ራሱን የሰው ልጅ እያለ ለምን ወደ ምድር መጣ? ነፍሱን ለብዙዎች ቤዛ ሊሰጥ። ቤዛ መሆን ያስፈለገውም ከኃጢአት ባርነት ነፃ ሊያወጣን ነው። ለዚህም የከፈለልን ደሙን ወይም ሕይወቱን ነው። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 18-19 ላይ ስለዚህ እንዲህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። የሚዋረስ ከንቱ ሕይወት ከአዳም የሚዋረሰው ኃጢአት ነው። ከዚህ ባርነት ለመውጣት የተከፈለልን ይህ ቅዱስ ደም ነው። እንዲሁም ማንም ሰው ሕግን ፈጽሞ መፈጸም ስለማይችል የሞት ፍርደኛ ነው። ሕጉ ለኃጢአተኛው ሰው ያለው ፍርድ ነው። ይሁን እንጂ ጌታችን አዲስ ኪዳን የሆነውን አዲስ መንገድ ለሰዎች ሰጥቷል። ሆኖም የቀደመው ኪዳን ላይ የሞት ፍርደኛ የሆነ በደለኛ ስለ እርሱ የሚሞትለት ካልተገኘ ነፃ ሆኖ በአዲስ ኪዳን በአዲስ መንገድ ከእግዚአብሔር ጋር መታረቅ አይችልም። ይህንንም ዕብራውያን ምዕራፍ 9 ከቁጥር 15 ላይ እንዲህ ይላል፣ ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚበዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። ከሕግ የሞት ፍርድ ቤዛ የሆነን የጌታችን ሞት ብቻ ነው። አሁን በእርሱ የሚያምኑ ከእርሱ ምትክነት ሞት የተነሳ የሚሞቱበት ፍርድ የላቸውም። ይልቁም እንዲህ ይሆንላቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ እንደሚለው ሮሜ ምዕራፍ 3 ከቁጥር 24። ለአንድ ፍርድ ሁለት ቅጣት የለም። ኢየሱስ የከፈለውን የተቀበለ ሳይከፍል ይጸድቃል። የከፈለውን እምቢ ያለ ራሱ የሚከፍለው ስለሌለው የዘላለም ዕደኛ ሆኖ
የሕግን ቅጣት ማለትም የዘላለምን ፍርድ ራሱ ይወስዳል። ስለዚህ ቤዛ የሚባለው ነፍስን ከባርነት ለማውጣት ዋጋ የከፈለ ይህንንም በማድረግ ከባርነት ነፃ ያደረገ አካል ብቻ ነው። ይህንን ከኢየሱስ ክርስቶስ ሌላ ያደረጋለን? ኢየሱስ በምድር ላይ ያደረገው ሁሉ የታሪክ ክስተትና ዓላማ የለሽ አይደለም። ይልቁን በዘላለም ዕቅድ ስለኛ የተከፈለ መስዋዕት ነው። ይህንን በመቀበል ከዘላለም ፍርድ አሁን አምልጡ። አምላክ ወርዶ ያደረገው ነገር በቂ አይደለም፣ ሌላ አጋዥ አለው ብሎ ማሰብ ትልቅ በደል ነው። ቤዛ ሆኖ ከኃጢአት ማዳን የሚችል ኢየሱስ ክርስቶስ ብቻ ነው። ይህንን ከተቀበልክ አብረኝን በመጸለይ ከክርስቶስ ጋር የዘላለም ሕይወት ጉዞውን በእምነት ጀምር። ጌታ እግዚአብሔር ሆይ ለመዳን የሚያስፈልገኝን ሁሉ ሰጥተኸኛል። በዚህም እንደምትወደኝ አውቄአለሁ። ኢየሱስ ክርስቶስ ጌታ ብቸኛ አዳኝና መካከለኛ መሆኑን አምናለሁ። እኔ ኃጢአተኛ ነኝ። በልጅ ደም አጥበህ አንጻኝ። ከኃጢአት መንገድ እመለሳለሁ። ዓለምንና ራሴንም እክዳለሁ። ልጅ አድርገህ ተቀበለኝ። ስለተቀበልከኝና መንፈስ ቅዱስን ስለሰጠኝ አመሰግናለሁ። አሜን።